ከዚህ ሰዓት ያደረሰን ከዚህ ቅጽር ግቢ ውስጥ በቸርነቱ የእርሱን ወንጌል እንድንማር የሰበሰበን የአባቶቻችን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ ያለውን ሁሉ ሸጠና ገዛት በሚል ርዕስ ነው የምንማረው። የማቴዎስ ወንጌል ምዕራፍ 13 ከቁጥር 45 ላይ የምናገኘው ኃይለ ቃል ነው። ያለውን ሁሉ ሸጠና ገዛት ይላል ጌታችን ኢየሱስ ክርስቶስ በምሳሌ ሲያስተምር። በዚህ ርዕስ የምንማረው ስለ መንግስተ ሰማያትና መንግስተ ሰማያትን ሲሉ ያላቸውን ሁሉ ትተው እግዚአብሔርን ስለተከተሉ ስለ ቅዱሳኑ እንዲሁም አቡነ አረጋዊን አንስተን ያለን ሁሉ ትቶ እግዚአብሔርን መከተል እንደሚገባ በዚህ ርዕስ እንማራለን። እግዚአብሔር በቸርነቱ ያስተምረን። እስኪ ያለውን ሁሉ በሉ ሸጠና ገዛት። ያለውን ሁሉ ሸጠና ገዛት። ያለውን ሁሉ ምን አደረገ? ያለውን ሁሉ ሸጦ ምን አደረገ? ገዛት ይላል። ስለ ቃሉ ስሙ የተመሰገነ ይሆንልን። መጽሐፍ ስለ መንግስተ ሰማያት በተለያዩ ምሳሌያዊ አነጋገሮች ነው የሚነግረን። መንግስተ ሰማያትን በሰናፍጭ ይመስላታል። መንግስተ ሰማያትን በእርሻ ይመስላታል። መንግስተ ሰማያትን በመክሊት ይመስላታል። መንግስተ ሰማያትን በተለያየ የምሳሌ አይነት እየመሰለ ይነግረናል። እንዲህ ግን ስለሆነች መንግስተ ሰማያት እርሻም አይደለችም። መንግስተ ሰማያት ወርቅም አይደለችም፣ ብርም አይደለችም። ነገር ግን ጠባይዋን የመንግስተ ሰማያትን ግብሯን፣ ስራዋን፣ ብርሃኗን፣ ጣዕሟን ይገልጽልኛል በሚለው በተለያዩ ምሳሌዎች ስለ መንግስተ ሰማያት ለማስረዳት ከኦሪቱ ጀምሮ ጌታችን ኢየሱስ ክርስቶስ ሲያስተምርም ዮሐንስ ወልደ ነጎድጓድ በራእዩ መንግስተ ሰማያትን በተለያየ መንገድ እንድንረዳት በምሳሌ አስተምሮናል መጽሐፍ። በቤተ ክርስቲያን ትምህርት ምሳሌያዊ አነጋገር የተለመደ ነው። ለምሳሌ ስለ ጌታችን ስለ ኢየሱስ ክርስቶስ በስጋው ንጹሕ ቅዱስ ሆኖ በሐሳብ እንኳን ኃጢአት ያልተገኘበት ደግ ሰው ሆኖ እንደሚገለጥ በስጋው በሙሴ መጽሐፍ ጌታ ለሙሴ የማይነቅዝ እንጨት ቆርጠህ ከማይነቅዝ እንጨት ታቦትን ስራ ብሎታል። ይሄን የማይነቅዘውን እንጨት በወርቅ ለብጠው ብሎታል። ይሄ ታቦት ይባላል። ታቦትን ስራ ብሎታል። ታቦቱን ደግሞ ካህናቱ የሚሸከሙበት ሁለቱ በጎንና በጎን ያለው መሸከሚያው እሱንም ከማይነቅዝ እንጨት ቆርጠህ እሱንም በወርቅ ለብጠው ብሎታል። ይሄ የማይነቅዝ እንጨት የተባለ የእግዚአብሔር አምላካዊ ባህሪው ኃጢአት የማይስማማው ንጹሕ ባህሪ መሆኑን ያሳያል። ያንን በወርቅ ለብጠው ሲል አካላዊ ቃል ለባህሪው ኃጢአት የማይስማማው ንጹሕ ባህሪ አካላዊ ቃል ንጽሕት ከሆነች ከድንግል ማርያም ስጋን እንደሚነሳ ከፍሎ እንደሚዋሃድ ያሳያል። የማይነቅዘው እንጨት ንጹሕ የሆነ ወርቅ መለበጡ ኃጢአት የማይስማማው አካላዊ ቃል ከንጽሕት ድንግል ማርያም የአዳም የሔዋን ጥንተ መርገም የሚባለው ያ እንኳን ያላገኛት ንጽሕት ሆና በመንፈስ ቅዱስ ጠብቆት ተጠብቃ ከኖረች ከድንግል ማርያም አካላዊ ቃል ስጋን እንደሚዋሃድ ያሳያል። የሰማችሁ ነው ምእመናን? ይሄ ምሳሌ ነው። የታቦቱንም መሸከሚያዎች እንደዚሁ ወርቅ ለብጣቸው ማለቱ ታቦት የተባለ ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ ረቂቅ ከተማው ድንግል ማርያም ናት። መሸከሚያው ሳይቀር በንጹሕ ወርቅ ይለበጥ ማለቱ ኢየሱስ ክርስቶስ የከተመባት ድንግል ማርያም እንደ ልጇ እንደ ኢየሱስ ክርስቶስ ንጽሕት የሆነች በማሰብ እንኳን ኃጢአት ያልሰራች
ንጽሕት መሆኗን በምሳሌ ሲነግረን ነው ማለት ነው። ለዚያ ነው በታምረ ማርያም መቅድማችን ላይ ሊቃውንቱ ወኩሉ መልክዓ ለእግዝእትነ ማርያም ከመ መልክዓ አምላክ ይላሉ። የእመቤታችን የቅድስት ድንግል ማርያም መልኳ የማንን መልክ ይመስላል ነው የሚሉት? የአምላክን መልክ ይመስላል። ሐሳቧ እንደማን ሐሳብ ነው? እንደ አምላክ ሐሳብ ነው የሚሉት። ታቦቱ በወርቅ የተለበጠ ነው። የታቦቱን መሸከሚያ በወርቅ የተለበጠ ነው። ይሄ በኦሪት ዘጸአት የተጻፈ ነው። ይሄ ምሳሌ ሆኖ ታቦቱ ኢየሱስ ክርስቶስ ነው። የታቦቱ መሸከሚያ የተባለው በወርቅ የተለበጠው የእመቤታችን የድንግል ማርያም አካል ነው። ንጹሕ ቅዱስ ማህፀኗ ነው። አምላክ እየጠባው ያደገው ንጹሐን ያደገባቸው ንጹሐን ጡቶቿ ናቸው ማለት ነው። ይሄ ምሳሌ ነው። በዚህ መንገድ በርካታ ምሳሌዎችን መስሎ ቅዱስ መጽሐፍ ስለ መንግሥተ ሰማያት ይነግረናል ማለት ነው። ያዕቆብም በግብፅ ሀገር ሲሞት ልጁ ዮሴፍን ጠርቶ በዚህ እንዳትቀብረኝ አለው ይላል። አሁን ያዕቆብ በግብፅ ቢቀበር አይረክስ። ሊቃውንቱ እንደዚያ ነው የሚሉት። በከነዓንም ቢቀበር የተለየ ነገር አይጨምርልን። ግን ያዕቆብ ለልጁ በዚህ በግብፅ ሀገር እንዳትቀብረኝ ብሎ አማለው። በከነዓን ወስደን ቅበረኝ አለው። አባቴ አብርሃም፣ አያቴ አብርሃም፣ አባቴ ይስሐቅ ከተቀበረበት ቦታ ወስደን ቅበረኝ፣ በዚህ አትቅበረኝ ሲለው መንግሥተ ሰማያትን በውስጡ ያሳያል። ቅዱሳን መንግሥተ ሰማያትን እንዴት እንደሚናፍቋት ያሳያል። ግብፅ አልቀበርባትም አለ ያዕቆብ። ግብፅ የሲኦል ምሳሌ ናት፣ የዚህ ዓለም ምሳሌ ናት። ይህ ዓለም ዘላለማዊ መኖሪያ አይሆንም ማለት ነው። በከነዓን ቅበረኝ አለ። ዘላለማዊ መኖሪያቸው ቅዱሳን መንግሥተ ሰማያት እንድትሆን እንዴት እንደሚፈልጉ የእሷን ነገር ሲነግረን ነው ማለት ነው። ከዚህ የተነሳ መጻሕፍት መንግሥተ ሰማያትን አጋዚት ነፃ የምታወጣ ይሏታል። ምን ይሏታል አልኳቸው? ነፃ የምታወጣ፣ ነፃ የምታወጣ ሀገር ይሏታል። የነፃነት ሀገር ትባላለች መንግሥተ ሰማያት። የሚያስሩ የሚፈቱ የሌሉባት ሀገር፣ የሚራቡ የሚያስርቡ የሌሉባት ሀገር፣ ማረስ መቆፈር መውጣት መውረድ መታመም መነሳት የሌለባት ሀገር፣ ፀሐይና ጨረቃ እየተፈራረቁ የማያበሩባት ሀገር፣ እራሷ ብርሃኗ ኢየሱስ ክርስቶስ ብቻ የሆነላት ሀገር፣ ንጉሷ ፈራጇ ገዥዋ ኢየሱስ ክርስቶስ ብቻ የሆነላት ሀገር፣ አጋዚት ነፃ የምታወጣ፣ የታመሙት ነፃ ወጥተው የሚኖሩባት ከደዌያቸው ተለይተው፣ የተራቡት ከረሃብ ተለይተው በደስታ የሚኖሩባት፣ የሚያለቅሱት ከለቅሶ ተለይተው በደስታ የሚኖሩባት የነፃነት ሀገር ትባላለች። በቸርነቱ ለእሷ ያብቃል። አጋዚት የምትባለው ለዚህ ነው መንግሥተ ሰማያት። ኢያሱን በብዙ ውጊያ የወረሳት ከነዓን የመንግሥተ ሰማያት ምሳሌ ናት። በምሳሌ ሲነግረን ነው መጽሐፍ። ከነዓን ያለ ውጊያ አልገባም፣ ያለ ብዙ ድካም አልገባም። መንግሥተ ሰማያትም ያለ ብዙ ድካም አትወረስም። እንዳትታለሉ ምዕመናን። ሰዎች ጌታ ስለሞተልን መንግሥተ ሰማያትን እንገባለን ይሏችኋል። አዎ መንግሥተ ሰማያት የምንገባው በክርስቶስ ሞት በተከፈለው ዋጋ ነው። የራሱን ድርሻ ሳይወጣ ግን መንግሥተ ሰማያት የሚገባ የለም። ለይሁዳ ክርስቶስ አልሞተለትም? ሞቶለታል። ክርስቶስ ያልሞተለት የአዳም ወገን አለ እንዴ? የለም። ነገር ግን ሁሉ በክርስቶስ ሞት ብቻ ሳይሆን የራሱንም በግል የሚጠበቅበትን የመዳኑን ስራ ፈጽሞ የሚገባበት ሀገር ስለሆነች ነው። አዎ ኢያሱ ሙሴ ባህር ከፍሎ ከግብፅ አውጥቶታል። መንገድ ላይ ግን ብዙ መከራ ተቀብሏል። ሙሴ ባህር ስለከፈለለት ብቻ ቀጥታ ከነዓን ውስጥ አልገባም። ከነዓንን እንደሚያወርሰው ጌታ ለአብርሃም ኪዳን ስለሰጠው ብቻ እስራኤል አልገቡባትም። እንደውም ዮሐንስ አፈወርቅ በሃይማኖተ አበው ላይ ሲናገር ከነዓንን የመንግሥተ ሰማያት ምሳሌ ያደርግና ነገር ግን አስተውል ይላል። አስተውል። ከነዓን የመንግሥተ ሰማያት ምሳሌ ብትሆንም ለከነዓን እንዲገቡ የተጠሩት እስራኤል በሙሉ ቢሆኑ የአብርሃም ቃል ኪዳን ለልጆች በሙሉ የሚል ቢሆንም ከነዓን ግን የገቡት በምድረ በዳው ሕገ እግዚአብሔርን ጠብቀው የኖሩት ብቻ ናቸው ይላል። ሕገ እግዚአብሔርን በምድረ በዳው መጠበቅ የተሳናቸው እስራኤል እንደ ቅጠል ረግፈው ቀርተዋል። ሙሴ አልገባም፣ አሮን አልገባም። ለምን? ሕገ እግዚአብሔርን ስላፈረሱ ማለት ነው።
ኪዳን ስላላቸው ብቻ ከነዓንን መውረስ አልተቻላቸውም። በመንገድ ነው ሞተው የቀሩት። በምድር ሰርዕይዋ ከሩቅ አዩዋት፣ ተመኟት፣ ሳያገኟት ግን በምድረ በዳው ሞተው ቀሩ ማለት ነው። ስለዚህ ክርስቶስ ስለሞተልህ መንግሥተ ሰማያት ትወርሳለህ ቢሏቸው የራሳችሁን የመዳን ስራ ካልፈጸማችሁ እነዚህ አታላዮች ናቸው ማለት ነው። ታዲያ ሙሴ ለምንድን ነው ከነዓን ሳይገባ የቀረው? አሮን ለምንድን ነው ሊቀ ካህናት ተብሎ ከእግዚአብሔር ጋር ተገናኝቶ ሕግ ከሙሴ ጋር ሰርተው ለምንድን ነው በምድረ በዳ ሞተው የቀሩት? ኢያሱ ብቻ ለምንድን ነው የገባው ከግብፅ ከወጡት መካከል? ካሌብ ብቻ ለምንድን ነው የገባው? የራሳቸውን ስራ ስላልፈጸሙ ነው እንጂ እግዚአብሔር ቃሉ ስለታበለ አይደለም። ለነ ሙሴ አለማውረስ ስለፈለገ አይደለም። የእግዚአብሔር መንግሥተ ሰማያት እንደዚሁ በክርስቶስ ሞት ለሁሉ የተሰጠች ቢሆንም ወደ እርሷ የሚገቡት ግን የግላቸውን የመዳን ስራ የፈጸሙ ናቸው ማለት ነው። ከቃሉ ጋር ናችሁ ምእመናን? ከቃሉ ጋር ናችሁ? እንደምን አመሻችሁ? እግዚአብሔር ከሁላችን ጋር ይሁን። ከዚህ የተነሳ መንግሥተ ሰማያት በብዙ ወገን ትመሰላለች ነው። ቅዱስ ጳውሎስም እንደዚህ እያለ ያስተምራል። ዘአይን ይርእየ ይላታል። አይን ያላያት ጆሮ ያልሰማት ምሳሌዋ በዚህ ዓለም የማይነገር ተብላ ትገለጻለች። ከዚህ የተነሳ ጌታ የመንግሥተ ሰማያትን ነገር ዛሬ ሲያስተምር በዕንቁ መሰልና ነገረን። መንግሥተ ሰማያት መልካም ዕንቁን ትመስላለች ያለ። መልካም ዕንቁን ትመስላለች። ለምን በምሳሌ ያስተምራል? የቤተ ክርስቲያን ትምህርት ለብዙዎች ግልጽ ሊሆን ስለማይገባው ነው። ለሁሉም ግልጽ ሊሆን አይገባውም። ጌታ በወንጌል ሲያስተምር ዕንቁህን በእሪያ ፊት አታኑረው ይላል። ምን ማለት ነው? ዕንቁህን በእሪያ ፊት አታኑረው ማለት እሪያ የዕንቁን ክቡርነት አይረዳውም። እንደዚሁም ሁሉ የሃይማኖትን ነገር ሊያምኑ ለማይወዱ ለመሳለቂያ ለሚጠይቁት መንገር አይገባም ማለት ነው። የሥጋው የደሙን ነገር ሊያምኑ ለማይወዱ ለመሳለቂያ ለሚጠይቁን ለመዘባበቻ ለሚጠይቁን መንገር አይገባም ማለት ነው። ጌታም በወንጌል ለጠየቁት ሁሉ መልስ አልሰጠም። በማን ስልጣን ነው የምታስተምረው ብሎታል አይደል? ባንዶር ፈሪሳውያን መጥተው በአይ ስልጣን ትገብር ዘንድ አሉ። በመባይተ ስልጣን ትገብር ዘንድ ይሄንን ታምራት የምታደርገው በማን ፈቃድ ነው ብሎ ጠይቀውታል። አልመለሰላቸውም። የዮሐንስን ጥያቄ የዮሐንስን ነገር ጥያቄ አድርጎ ነው የጠየቃቸው። ስለዚህ የቤተ ክርስቲያን ትምህርት ለሁሉ ግልጽ ሊሆን ስለማይገባው ነው ማለት ነው በምሳሌ ያስተማራቸው። ለዚያ ነው ጌታ መላእክትን ፈጥሮ ተሰወረ ይላል መጽሐፍ። ለምን ተሰወረ? መላእክትን ፈጥሮ ለምንድን ነው የተሰወራቸው? እንዲክዱ ፈልጎ ነው? አይደለም። እግዚአብሔር የለም እንድሉ ፈልጎ ነው? አይደለም። እንደዚያ አይደለም። ከፈለጉኝ አልታጣም ሲል፣ ካልፈለጉኝ አልገኝም ሲል፣ ግልጽ ቢሆን ላልፈለጉት ሁሉ የሚገኝና መዘባበቻ ሊሆን የሚችል ይሆን ነበር። ስለዚህ ትምህርታችን ሊያውቁ ለማይወዱ የተሰወረ፣ ሊያውቁ ለሚወዱ ደግሞ የተገለጸ ስለሆነ ጌታ በምሳሌ ያስተምራል ማለት ነው። ተፈጥሯዊ ሕዋሳችንም ሁሉ ውጭ ላይ ነው እንዳለው። ጉበታችን ውጭ ላይ ነው ይታያል። ውስጣዊ አካላችን ልባችን ውጭ ላይ ነው ይታያል? አይታይም። እኩሉ ውሳጣዊ ነው፣ እኩሉ አፋዊ ነው። የቤተ ክርስቲያንም ትምህርት በምሳሌ የሚነገር አለ፣ ያለ ምሳሌ የሚነገር አለ። መናፍቃን ብዙ ጊዜ እስኪ እንደዚህ የሚል ጥቅስ አምጡልን ይላሉ፣ በምሳሌ የተነገረውን ስለማይረዱ ማለት ነው። ጌታ ኦሪትም ነቢያትም ስለ እኔ ተናገሩ ይላል። ታዲያ በነቢያት መጽሐፍ ላይ ኢየሱስ ክርስቶስ ተብሎ ተጽፏል። ወደ ገሊላ ሄደ፣ ወደ ናዝሬት ሄደ፣ አልዓዛርን ከሙት አስነሳው የሚል ተጽፏል። ስለሱ ከሆነ የሚናገረው ቀጥታ ዘር በዘር አይደለም፣ በምሳሌ ግን ተጽፈዋል። ለዚያ ነው ኦሪት ወነቢያት ወንጌል ሰበኩ በክርስቶስ። ኦሪትም ነቢያትም ወንጌልም እኩል ክርስቶስን ሰበኩ የምንለው በምሳሌ ነው የሰበኩት። የሙሴ ባህር መክፈል ወዘበትኩ ባህረ በየማነ ሙሴ ይላል። በሙሴ ቀኝ በኩል ሆኖ ባህርን የከፈለው ራሱ ክርስቶስ ነው። ምን ማለት ነው? ሙሴ የክርስቶስ ምሳሌ ይሆንና በሙሴ እጅ የተያዘው በትር በጌታ ደም የከበረው የመስቀል ምሳሌ ይሆናል። የተከፈለው ባህር ደግሞ የገሃነም ባህር ምሳሌ ይሆንና ባህሩን የተሻገሩ እስራኤል የነፍሳት ምሳሌ ስለሚሆኑ ነው። ውሃ ሳያጠጣት የለመለመችው የአሮን በትር
የለመለመችው የአሮን በትር ለምልማ ያፈራችው የአሮን በትር ሳትተከል ውሃ ሳታገኝ የለመለመችው የአሮን በትር ያለ ወንድ ዘር ኢየሱስ ክርስቶስን ያስገኘችው የድንግል ማርያም ምሳሌ ስለሆነች ነው። ኦሪትም ነቢያትም ስለኔ ያወራሉ ሲል ማለት ነው። መቼም ስለ ክርስቶስ አውርተው ስለ እናቱ ማውራትን አይተው ከማን ተወለደ ይላሉ። ለዚያ ነው የቤተ ክርስቲያን ትምህርት በምሳሌ ብዙ የሚነገረው ማለት ነው። ትምህርታችንን አጠር አድርገን ለመጨረስ ጌታችን ሲያስተምር ስለ መንግስተ ሰማያት እንቁ ብሎ በእንቁ መስሎ አስተምሯል። ዛሬ በምንማረው መንግስተ ሰማያትን ሐዋርያው ቅዱስ ጳውሎስ የማትፈርስ ቤት ይላታል። እመኒ ተነስተ ማኅደርነ ዘበምድር ብነ ማኅደር ዘበሰማያት ይላል። በዚህ ዓለም ያለው ቤታችን ቢፈርስ በዚያ የማይፈርስ ቤት አለን ሲል መንግስተ ሰማያትን ማለት ነው። ሰዎች የማያፈርሷት ቤት ማለት ነው። የማታረጅ ቤት፣ በየጊዜው የማትታደስ ቤት፣ ዘላለማዊ ማረፊያ ማለት ናት መንግስተ ሰማያት። ራሱ ኢየሱስ ክርስቶስንም በሌላኛው አነጋገር መንግስተ ሰማያት ይለዋል መጽሐፍ። ዘላለማዊ ማረፊያ፣ ነፃ የሚያወጣ ሀገር፣ መውጣት መውረድ የሌለበት ማረፊያ ሀገር ስለሆነ ኢየሱስ ክርስቶስ መንግስተ ሰማያት ተብሎ ይነገራል ማለት ነው። ስለዚህ መንግስተ ሰማያት መልካም እንቁ የሚሻ ነጋዴን ትመስላለች ሲል መንግስተ ሰማያት የተባለው ራሱ ኢየሱስ ክርስቶስ ነው ማለት ነው። ከቃሉ ጋር ናችሁ ምእመናን? እንደምን አመሻችሁ? እግዚአብሔር ይመስገን። መንግስተ ሰማያት የተባለ ማን ነው አልኳችሁ? ኢየሱስ ክርስቶስ ማን ተባለ? እስኪ መንግስተ ሰማያት በሉ። መንግስተ ሰማያት። መንግስተ ሰማያት ማን ነው? እግዚአብሔር። አትፍሩ። ኢየሱስ ክርስቶስ ማን ይባላል? መንግስተ ሰማያት ይባላል። መንግስተ ሰማያት ክርስቶስ ከመ ዮሐንስ ሰበከ ይላል። ዮሐንስ እንዳስተማረው መንግስተ ሰማያት አንተ ነህ ማለት ነው። በሀቅ ወበድካም ለአስመሩ ኪያከ ይላል። አንተን ወጥተው ወርደው ደስ ያሰኙ ወደ አንተ የሚገቡብህ መንግስተ ሰማያት እረፍታችን አንተ ነህ ማለት ነው። ኢየሱስ ክርስቶስ መንግስተ ሰማያት ይባላል እና መንግስተ ሰማያት መልካምን ዕንቁ የሚሻ ነጋዴን ትመስላለች ሲል ጌታ ነጋዴን ይመስላል ማለት ነው። ራሱ ኢየሱስ ክርስቶስ ነጋዴን ይመስላል። እንዴት ያለ ነጋዴን ይመስላል? ንጹህ ዕንቁን የሚሻ ነጋዴን፣ ዝም ብሎ የተዝረከረከውን ብሩንም ነሐሱንም ሸክላውንም የሚፈልግ ነጋዴ ሳይሆን ዕንቁ ብቻ የሚሻ ነጋዴን ይመስላል መንግስተ ሰማያት ክርስቶስ የተባለው ማለት ነው። ዕንቁ በጣም በብዙ ወገን ተፈላጊ የሆነ ውድ ማዕድን ስለሆነ እባብ እንኳን ሲነክሳቸው የድሮ ሰዎች ከጥፍሩ መካከል ሰንጥቀው አካሉን ዕንቁን ከደሙ ጋር ሲያገናኙት ዕንቁ በሰውነቱ ተሰራጭቶ የነበረውን የእባቡን መርዝ ስቡ ያወጣላቸዋል። ዕንቁ የተለየ ተፈጥሯዊ ሀብት ያለው ውድ ገንዘብ ነው። ስለዚህ ነጋዴ ነው ስንል የጠራ ዕንቁን የሚሻ ነጋዴ ማለት ነው ስለ ጌታ ሲናገር። መገኛውም እንደዚሁ ነው። መጀመሪያ አፈር አለ። አፈሩ ተጣርቶ ሸክላ ይሆናል። መጽሐፍ ሲናገር ሸክላውን መልሰው መላልሰው ሲያጠሩት ብረት ይሆናል። እየሰማችሁ ነው? እውቀት ነው ይሄ። መላልሰው ሲያጠሩት ሸክላው ብረት ይሆናል። ብረቱን ደግሞ መላልሰው ሲያጠሩት ነሐስ ይሆናል። ነሐሱን መላልሰው ሲያጠሩት ብር ይሆናል። ብሩን መላልሰው ሲያጠሩት ዕንቁ ይሆናል፣ ወርቅ ይሆናል። ወርቁን መላልሰው ሲያጠሩት ዕንቁ ይሆናል። አስተዋላችሁ? ከአፈር ሸክላ ሆነ አይደል? ሸክላው መላልሰው ሲያጠሩት ምን ሆነ? ብረት። ብረቱን መላልሰው ሲያጠሩት ምን ይገኛል? ነሐስ። ነሐሱን መላልሰው ሲያጠሩት ምን ይገኛል? ብር። ብሩን መላልሰው በእሳት ሲያጠሩት ምን ይገኛል? ወርቅ። ወርቁን በእሳት መላልሰው ሲያጠሩት ምን ይገኛል? ዕንቁ ይገኛል። ነጋዴው የሚሻት ይችኛዋን ገንዘብ ነው። ይችን የሚሻ ነጋዴን ይመስላል። አያችሁ? በብዙ የህይወት ውጣ ውረድ ውስጥ ያለው እግዚአብሔር ወድ ይፈልጋቸዋል ማለት ነው። ሃይማኖትን ሊያጠራጥሩ የሚችሉ ከምግባር ሊያወጡ የሚችሉ በርካታ ፈተናዎችን ያሳለፉ ቅዱሳን እንደ ዕንቁ በብዙ ፈተና ውስጥ ያለፉ ናቸው ማለት ነው። ነጋዴው የሚሻት ዕንቁ ይችላል። እሊህ አቡነ አረጋዊ ናቸው። አቡነ አረጋዊ
በአራተኛው መቶ ክፍለ ዘመን በጉባኤ ኬልቄዶን የተወሰነውን የሁለት ባህሪ ውሳኔ ከሐዋርያት ሃይማኖት የሚያወጣ ያንን የመለካውያንን ጉባኤ ተከትሎ የራሳቸውን የሐዋርያትን ሃይማኖት እንዳያስተምሩና እንዳይኖሩ ሲከለከሉ በብዙ መከራ ከዕንቁነት ወደ ወርቅነት ከወርቅ ወደ ብር ዝቅ ሳይሉ ዕንቁ ሆነው የሐዋርያትን ሃይማኖት ጠብቀው የኖሩ የተሰደዱ ዕንቁ የተባሉ አቡነ አረጋዊ ናቸው። ነጋዴው የሚሻው እንደነዚህ ያሉትን ቅዱሳን ይሻቸዋል። ለማደሪያነት ይሻቸዋል። ቤት ያደርጋቸዋል። ወገኖቹ ያደርጋቸዋል። ያማክራቸዋል። ሁሉ አብርሃምን እኮ አማከረው በሰዶም ላይ የሚሰራው ለነቢያት እግዚአብሔር ያማክራል። እንዲህ ላደርግ ነው ይላቸዋል። አማካሪዎች አድርጎ ይሾማቸዋል። እንዲህ ላደርግ ነው ይላቸዋል። በሰዶም ላይ እንዲህ ላደርግ ነው ይላል ጌታ። ለዳዊትም በከተማ ላይ እንዲህ ያለ መቅሰፍት ላመጣ ነው ብሎ ያማክረዋል። እንደዚህ ያሉ ዕንቁ የሆኑ ሰዎች ሲኖሩ ይፈልጋቸዋል። ማደሪያዎቹ ያደርጋቸዋል። ኢየሱስ ክርስቶስ የሚፈልገው እንደዚህ ያለውን ነው ማለት ነው። በሌላ አነጋገር ኃጥአንን አይፈልግም ማለት ግን አይደለም። እሱ ደግሞ በራሱ አንቀጽ ይነገራል። እግዚአብሔር አምላክ ነዳያን ይባላል። ድሆችን የሚወድ ማለት ነው። ድሆችን የሚጠላ አይደለም። ከድሆችም ጋር ይቀመጣል፣ ይቀበላል። እንደው ምጽዋት የሚሰጥ ሰው እኮ እግዚአብሔር በሚሰጠው አድሮ ይሰጣል፣ በሚቀበለው አድሮ ደግሞ ይቀበላል። ስለዚህ የሚሰጠው እግዚአብሔር ነው የሰጠኝ ይላል። ለምን? በባለጸጋው አድሮ የሚሰጥ እሱ ስለሆነ ማለት ነው። የሚሰጠው ሰው ደግሞ ለእግዚአብሔር ነው የሰጠሁት ይላል። ለምን? በድሃው አድሮ የሚቀበል ማን ስለሆነ? እግዚአብሔር ስለሆነ ማለት ነው። ስሙ ለዘላለም የተመሰገነ ይሁንልን። ስለዚህ ነጋዴው ይችን ዕንቁ ይፈልጋል የተባለ ኢየሱስ ክርስቶስ ነው ማለት ነው። ኢየሱስ ክርስቶስ ነው። ሄዶ ያለውን ሁሉ ሸጠና ገዛት ማለት እግዚአብሔር ኃጥአንን ለማድረግ ኃጥአንን ጻድቃን ለማድረግ ያለውን ሁሉ ሸጠ ማለት ያኛውን ዓለም ተወ። ምን ማለት ነው? ያኛውን ዓለም ተወ ማለት ርቀቱን ሳይለቅ ግዙፍ ስጋን ተዋሃደ ማለት ነው። ምልአቱን ሳይተው ውሱን አካልን ተዋሃደ ማለት ነው። የማይሞተው እሱ በስጋ ሞተ። የስጋ መሞት የስጋ መታመም ለማይሞተው ለማይርቀው ለሱ ስጋው ይሄን ሁሉ ዋጋ ከፈለ ማለት ያለውን ሁሉ ሸጠ። ዕንቁን ገዛ። ዕንቁ አዳም ነው። የአዳም ልጆች ናቸው። ያለውን ሁሉ ትቶ ነው የገዛ። የመላእክትን ባህሪ ገንዘብ ላድርግ ሳይል ነው የገዛ። ከምሉዕነት ወደ ውሱንነት መጥቶ ነው የገዛ። ከምልአቱ ሳይለይ ማለት ነው። ያለውን ሁሉ ሸጠ ማለት ይሄ ነው። ያለውን ሁሉ ሸጦ የሚገዛ ማን አለ? ለእኛ ጥቅም ለእኛ ደስታ ሲል እርሱ ብቻ ነው ይሄን ያደረገው። ስሙ ለዘላለም የተመሰገነ ይሆንልን። ሁለተኛዋና የመጨረሻው ሐሳብ መልካም ዕንቁን የሚሻ ነጋዴ የተባሉ አቡነ አረጋዊ ናቸው አሁን እና ገብረ ክርስቶስ ናቸው። ምን ማለት ነው? ገብረ ክርስቶስ መልካም ዕንቁን ነው የሚሻው ማለት በዚህ ዓለም ሁሉ ነገር ተሟልቶለት የንጉሥ ልጅ ሆኖ አግባ፣ ተዳር፣ ተኳል፣ ውረስ ተብሎ ሁሉ ነገር ተሟልቶለት እያለ ነገር ግን ያኛውን እንደ ብረትና እንደ ብር አይቶ ከብረትና ከብር የሚበልጠውን የምናኔን ሕይወት መርጦ ኢየሱስ ክርስቶስን ተከትሎ የወጣ ማለት ነው። ተከትሎ የወጣ ማለት ነው። አቡነ አረጋዊም እንደዚሁ ናቸው። ከሀገራቸው ወጥተው ያንን ዕንቁ የተባለው ሃይማኖትን ፍለጋ ከሚመስሏቸው ከኢትዮጵያውያን ጋር ለመኖር የተሰደዱ ስለሆኑ እነዚህ መልካም ዕንቁን የሚሹ ነጋዴዎች ተብለው ተነግረዋል ማለት ነው። ስለዚህ ከወገን ተለዩ፣ ግን ዕንቁ ናቸው አቡነ አረጋዊ። ሃይማኖት አላቸው። የእናት አባታቸውን ሀገር ተው፣ ነገር ግን ሃይማኖት አላቸው። ሁሉን ሸጠ ማለት ይሄ ነው። ሁሉን ሸጠ ማለት አቡነ አረጋዊ ሁሉን ተወ። ዘመድ አዝማዱን ተወ፣ ሀገሩን ተወ። በቋንቋ እንኳን ሊግባቡ የማይችሉ በየትኛውም ጊዜ ተገናኝተው የማያውቁ ኢትዮጵያውያንን መርጦ መጣ። ሁሉን ተወ። ሁሉን ትቶ ዕንቁን ገዛ። ሃይማኖቴን ብቻ ላድን፣ ወገን ይቅርብኝ አለ። ምክንያቱም እውነተኛው መጠጊያ ሃይማኖት ነው።
በሞት ጊዜ እናት አባት ሊያድኑ አይችሉም። ዝኒ ሀልፎ ይሳር ዝኒ ነው የሚለው። የእናት አባት ሀብት ከሞት ሊያድን አይችልም። ብዙ የወረሱ ግን ከሞት ያላደናቸው ስላሉ ማለት ነው። ሃይማኖት ግን ከሞት ያድናል። ሃይማኖት ዕንቁ ናት። ያለውን ሁሉ ሸጠ አቡነ አረጋዊ ሁሉን ተወ። ዘሚካኤል የሚባለው ማለት ኢትዮጵያውያን አረጋውያን። አዎ እኛ የትኛውን ነው አሁን የምንፈልገው? ያለንን ሁሉ የምንተወው ለማን ነው? ሰው ጊዜውን በሰፊው የሚሰጠው ለማን ነው? ለዘፈን አይደል? ለዘፈን አይደል? ያለንን ሁሉ የምንሰጠው ለየትኛው ነው? ቤተ ክርስቲያን እንድትቀጥል ለሚያደርገው በጎ መንፈሳዊ ስራ አይደለም። ብዙ ሰው እንደዚህ አይደለም። ያለውን ሁሉ የሚተወው ሸሚዙን የሚሰበስበው ለፍቅር ነው አይደለም፣ ለመጣላት ነው። ብዙ ሰው ለመጣላት ነው። ዕንቁ ግን የምትገዘው ያለውን ሁሉ በመሸጥ ነው። አቡነ አረጋዊ ይሄን አደረጉ። ለዚያ ነው አባ ጊዮርጊስ ዘጋስጫ አንሰ እፈቅድ እኩን ክርስቲያን በኩሉ መዋዕለ ሕይወቴ ይላል። እኔ ባለ በዘመኔ ሁሉ ክርስቲያን ልሆን እወዳለሁ። ክርስቲያን መባል እወዳለሁ። ክርስቲያን ልሆን እወዳለሁ። በሕይወተ ሥጋ ሳለ ክርስቲያን ከሆነ ሲሞትም ክርስቲያን ነው፣ በመቃብርም ክርስቲያን ነው፣ በትንሣኤ ዘጉባኤም ክርስቲያን ነው። ከሐዋርያትም ጋር ክርስቲያን ሆኖ በመንግሥተ ሰማያት ይኖራል ማለት ነው። በዚህ ዓለም ሐኪም ቢሆን ሲሞት ሐኪም አይደለም፣ በመቃብር ሐኪም አይደለም፣ ሲነሳ ሐኪም አይደለም። በዚህ ዓለም ተናጋሪ ቢሆን ሲሞት ተናጋሪ ነው፣ በመቃብር ተናጋሪ ነው አይደለም። በዚህ ዓለም ባለጸጋ ነኝ ቢል ብዙ የሚለብስ ብዙ ያለው ቢሆን ሲሞት ሁሉ ያለው ነው አይደለም። በመቃብር እንደዚያ ነው፣ በትንሣኤ ዘጉባኤ እንደዚያ ነው አይደለም ማለት ነው። ክርስቲያን መባል ግን ከሁሉ በላይ ስለሆነ በመቃብርም ክርስቲያን በትንሣኤ ዘጉባኤም ክርስቲያን ዘላለማዊ ማንነት ክርስቲያንነታችን ነው ማለት ነው። ስለዚህ አቡነ አረጋዊ ያላቸውን ሁሉ ሸጡና ያችን መልካሟን ዕንቁ ገዙ። እጅግ ዋጋዋ ብዙ ነው ይላል። የዕንቁ ዋጋዋ እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ነው የሚለው። ዋጋዋ እጅግ የበዛ ሃይማኖት ዋጋዋ ብዙ ነው። ሁሉን ተሸጦ ነው የምትገዛው። ግማሹን ሸጦ ግማሹን አስቀምጦ አትገዛ። የሐዋርያት ሥራ ላይ ማየት ትችላላችሁ። ቅዱስ ጴጥሮስን እና ሐናንያ ያላቸውን ሸጠው ግማሹን ደብቀው ግማሹን አመጣው ሰጡት። የሐዋርያት ማህበር ለመሆን ግማሹን ገንዘባቸውን ደበቁ፣ ግማሹን አመጡ። ይሄ ብቻ ነው አላቸው ቅዱስ ጴጥሮስ። አዎ አሉ። በጴጥሮስ አድሮ ያለው መንፈስ ቅዱስ ቀሰፈው ይላል ሐናንያ። የማህበሩ አባል ሳይሆን ተቀስፎ ሞተ። ለሐዋርያት ሊሰጥ ያመጣው ግማሹንም የደበቀውንም ገንዘቡንም ሳይጠቀምበት ተቀስፎ ሞተ። ሚስቱም እንደዚሁ ስትዋሽ ተቀስፋ ሞተ። ግማሹን ይዘን እንመጣለን ሲሉ ማለት ነው። በዚህች በሐዋርያት ቤተ ክርስቲያን ውስጥ ክብር ለማግኘት ሁለት ልብ ልትሆኑ አይገባም። እኛ በሃይማኖታችን በጣም ትክክል ነን፣ እርግጠኞች ነን። ቀድሞ የነበሩ ሰዎች ይከተሉ ስለነበር አይደለም እኛ ሃይማኖታችን የምንከተለው። በትክክል በስነ ፍጥረት በመጽሐፍ በሕሊና ተረድተን ነው ሃይማኖታችን የምንከተለው። ስለዚህ ያለንን ሁሉ ነው ልንሸጥ የሚገባው። በጣም ብዙ ሰው ያለውን ሳይተው ነው ቤተ ክርስቲያን የሚከተላል። ግን እውነተኛ ተከታይ ሊሆን አይችልም። ጌታም በወንጌል ለዚያ ነው መባ ይዘህ ብትመጣ ይላል። ከወንድምህ ጋር ግን መቀያየሙ ካለ መባውን አስቀምጠህ ሄደህ መጀመሪያ ይቅር በለኝ በለው ነው የሚለው። ጨርሰህ ሽጥ ነው የሚለው። መባ ይዞ መምጣት ጥሩ ነገር እኮ ነው። ግማሹ መንገድ ሄዷል። ነገር ግን ከወንድሙ ጋር በደል ካለው ወንድሙን ሄዶ ይቅር በለኝ ማለት አለበት። በከፊል መጽደቅ አይቻልም። መባው ብቻ መጽደቂያ ሊሆን አይችልም። ከወንድሙ ጋር በሰላም ቢኖርም መባው ከሌለም ከፊል ነው ይሄ ማለት ነው። ስለዚህ ያለንን ሁሉ ዕንቁዋን ለመግዛት መሸጥ ይገባናል ማለት ነው። ቤተ ክርስቲያን ትምህርት ይሄ ነው። ለትምህርት ያላቸውን ሁሉ የሸጡ አባቶች ብዙ ናቸው። ለምንኩስና ለምናኔ ያላቸውን ሁሉ ሸጠው ነው ፍጻሜያቸው ያማረላቸው። ግማሽ ጎኑ ነጋዴ፣ ግማሽ ጎኑ ደግሞ መነኩሴ ሊሆን አይችልም። እንደዚህ ያለ የአኗኗር ዘይቤ በቤተ ክርስቲያን ግማሽ ጎኑ ሰካራም ግማሽ ጎኑ ቆራቢ ሊሆን አይችልም። እንደዚህ ያለ ትምህርት በቤተ ክርስቲያን የለም። ያለውን ሁሉ ሸጦ ዋጋዋ እጅግ ብዙ የሆነችዋን ዕንቁ ገዛ ማለት ከስካርህ ተለይተህ ነው ቆራቢ ልትሆን የምትችለው።
ከስርቆትህ ተለይተህ ነው መጽዋች ልትሆን የምትችለው። ያለዚያ ዋጋ ቢስ ነው የምትሆነው። ዋጋ ቢስ ነው የምትሆነው። በመጽሐፍ አነጋገር ሰውየው 5 በር ቢኖረው 4ቱን ዘግቶ አንደኛውን ቢተው ጠላት በአንደኛው በር ገብቶ ይገለዋል አይደል? ጠላት ካለው 4ቱን መዝጋቱ ለመዳን ያበቃው አላበቃው። ያለውን ሁሉ መዝጋት አለበት ለመዳን። ስለዚህ ብዙዎቻችን 4ኛው በር ድረስ ዘግተን ይሆናል፣ አንደኛው በር ግን ይቀራል። ስለዚህ ያለንን ሁሉ ሸጠን መልካሟን እንቁ ሃይማኖትን ገንዘብ እናድርግ። የጻድቁ አባታችን በረከታቸው ይደርብን፣ ይቆየን።